ሰላም ውዴ የዩቱብ የቤተሰቦች እንዴት አላችሁ? ደህና ናችሁልኝ? እኔ ደህና ነኝ። ቸር መድኃኒዓለም የተመሰገነና የተከበረ ይሁን። እንደምን አላችሁ? ደህና ናችሁልኝ? ድምፄ ጠዋት ስለሆነ ትንሽ እንትን ብሎኛልና ደህና ናችሁልኝ? እኔ ደህና ነኝ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሁላችንም ባለንበት እግዚአብሔር አምላክ ሰላሙን ያምጣልን። እንዴት አላችሁ? ደህና ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ቤቴን ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ ያላችሁ ሰዎች አመሰግናለሁኝ። ክበሩልኝ እና ሌሎቹም እያበረታታችሁ ፕሌይ ስላችኋለሁኝ። እንግዲህ ዛሬ ድራማ ክፍል 30 እንዴት አያችሁ? እንደጠበቃችሁት ነውስ እንዳልጠበቃችሁት ነው? እንዴት አያችሁ የሚለው ነው። እኔ አዲስ ነው የኔ ዱብዳ ነው የሆነብኝ። የምሬ ነው የምላችሁ። እና ምን አስባችሁ አንደኛ ከአምናን እና ከብሌን መሰረታዊ አድርገን ስንነሳ እንግዲህ ጄሪን ብሌንን ተናግራ ነበረ ምናምንና አምናን እሷ ስለደገፋት ደስ ብሎኛል። እንትና ብሌንን ማለት ነው ደሷ ስለቆመላት ደስ ብሎኛል። በዚሁ መቀጠል አለበት። የጄሪን ተንኮል ደግሞ ሲፋን ሙስጣፋና ጄሪን የድሮ ፍቅረኛ ማሾች መሆኑን ስለሰማች ከዚህ በኋላ ጄሪ ላይ ምን አይነት ችግር ታመጣለች፣ ምን ልታደርግስ ትችላለች የሚለው እንትን ነው፣ ሌላ ጥያቄ ነውና ምን ልታመጣ ትችላለች? ጄሪን ምን ልታደርጋት ትችላለች? እኔ ከቤት የምታስባርር ይመስለኛል። የብሌንን ነገር ለአምናን ከተናገረቻት አምናን ከቤት ያባረራታል ማለት ነው ባጭሩ። እንደዛ የምታደርግ ይመስለኛል። እንደዛ የምታደርግ ይመስለኛል። ቀጣይ ላለ ደግሞ ስለ እንትና ስለ ሜርሲን እናውራ። ሜርሲን እንግዲህ ከነዛ ወንበዴዎች ጋር ተባብራ የአምናንን ዶክመንት አዘርፋበታለች። ያሳዝናል። ከእንደዚህ አይነት ሰዎች እግዚአብሔር አምላክ ይጠብቀን። የምሬን ነው። በእውነታም አለ እኮ በእውነት በምንኖርበት ዓለም ላይ አለ። በቃ ብዙ ጊዜ መስዋዕት ለሆነላችሁ ሰዎች የኛ ናቸው፣ አይጎዱንም፣ በቃ እናቃቸዋለን የምንላቸው ሰዎች ናቸው። የእኛም መቃብር ያለ ቀናችን ሲቆፍሩልን የሚኖሩት ማለት ነው። ውድቀታችንም የሚመኙት የእኛን የጠለሸ ስምም የሚሰጡን ከኛ ጋር የኛ ቅርብ ወዳጅ የሆኑልን ሰዎች ናቸው። እና እግዚአብሔር ከእንደዚህ አይነት አክስትም ይጠብቀን፣ ከእንደዚህ አይነት ዘመድም ይጠብቀን። እና አምናንና ሰውዬ ተፋጠዋል መጨረሻ ላይ በጣም ደስ ብሎኛል። እዛ ጋር አምናን ምን ሊያደርግ ይችላል? ዶክመንቱን ያስመልሳል ወይስ ሰውዬን በሽጉጥ ይመተዋል? እኔ ዶክመንቱን በሰላማዊ መንገድ የሚቀበል ይመስለኛል እንጂ የሚመታ አይመስለኝም። ምክንያቱም ጅል አይደለም። ብዙ የሚያሳስብ ቤተሰብ ኖረዋል። ብሌን አለች። ሰውዬን ከመታ ማለት ነው ብሌን ታዛዝናለች መጨረሻ ማለት ነው። ዶክመንቱንም ድርጅቱን ገደል ይገባል። ስለዚህ በሰላማዊ መንገድ እንቁላል ያለና ምን ያለ ገበያ ማለት ጠላ የሚባል የለ። ስለዚህ አምናን አሁን እንደዛ ነው። ቤተሰብ አለው ምናምን የምትታመም ፍቅረኛ አለች። ማድረግ ያለበት በሰላም ዶክመንቱን መውሰድ እንጂ ሰውዬ መምታት የለበትም። እንዲሁም ደግሞ ቃል ተመቷል። ልጅቱ ሌላ ዶክመንትን ይዛ ወጥታለች። እሷስ ምን ትሆናለች? ትያዛለች ወይስ እዛው ትጠፋለች የሚለው ሌላ ታሪክ ነው። እሱ ላይ እኔ እንጃ። ይዛ የምትጠፋ ይመስለኛል።
ምክንያቱም ልጅቷ በጣም ስትሮንግ የሆነች ልጅ ናት እና የቱርክ ድራማ አደረጉብን እኮ ወይ ጉድ! እና ይዛ የምትጠፋ ይመስለኛል። ወይ ደግሞ ለፖሊስ ተደውሎ ፖሊስ ይዛታል፣ ወይ ደግሞ ዘበኛ እንደዛ ነገር ሽጉጥ የሚይዝ ስላለ ምናልባት ፖሊስ ካልሆነ ማንም ሊያስይዛት አይችልም ብዬ አስባለሁ። በሌላ በኩል ደግሞ እንትና ሜርሲን መንገድ ላይ ሆና አስጠብቃ ነበር እና እሱ ደውሎላት እርዳታን ስጠይቅ ምክንያቱም የእሷን ኃጢአት እና የእሷን ቆሻሻ ስራ ሲፋላ አላካ ስለነበረ እሷ እርዳታ ስጠይቃት ማለት ነው በጣም ሙድ ያዘችበት ምናምን እና በጣም ነው ያናደደችኝ። የምሬን ነው። እና አክስቴ የሚላት በጣም የሚወዳት እሷም ደግሞ የወንድሜ ልጅ እያለች የወንድሟን ልጅ በዚህ ልክ መቅበሩ ተገቢ አይደለም። ያሳዝናል ነው የምለው። እና ስለ ሙስጠፋና ስለ እንትና ስለ ጄሪን ደግሞ መልሶ ይታረቃሉ ወይስ ምን ይሆናሉ? እንትና ህሌ ይዘውት ነው እንጂ ሙስጠፋ ጄሪን አሁንም ይወዳታል። ጥላቻ ስላለበት እንጂ ይወዳታል ከሲፋን በላይ ማለት ነው። ሲፋን ደግሞ ሙስጠፋን ታፈቅረዋለች፣ ማጣት አትፈልግም እና ብትናገር ደግሞ ሸሻኛል ብላ ምናምን ያሰበችው ጭንቅላት ውስጥ ያሰበችው ፈርታለች። እኔ ምለው የሚያስበው ሲፋንም ምክንያታዊ ሆና ነው። በጣም ቆሻሻ ስራ ስትሰራ ነበረ በበቀል ተይዛ ማለት ነው። እቺ ጄሪ ተውዬም ደግሞ ካለፈ ህይወቷ አንፃር ገንዘብ ወዳጅ ሆና ቀራች። ሁለቱም ምክንያት አላቸው፣ ምንም ልዩነት የላቸውም ለእኔና። ስለዚህ እናንተ በሀሳባችሁ ከሙስጠፋ ጋር መሆን ያለባት ጄሪን ተመልሳ ነው ወይስ ሲፋን ነው የምትሉ? እኔ ግን ሲፋን ብትመለስለት ደስ ይለኛል ብዬ አስባለሁ። ጄሪ ከዛ በኋላም አልፋ ልትማር አልቻለችም። ምክንያቱም ገንዘብና ገንዘብ ብቻ ነው የልቧ ምቷ ማለት ነው። ሲፋን ደግሞ ካደረሰባት አንፃር ነው ያን ነገር ልታደርግ የቻለችው። በሌላ ቪዲዮ እስክንገናኝ